ለቪዲዮ ልጁን መታ ነውና አስለቀስ ነው። ሰላም የዩቲዩብ ቤተሰቦቼ፣ በጣም እንደጠፋው አውቃለሁ። ኦልሬዲ ሁላችንም እንደጠፋን ጀማው እንዳለ በተለይ በዚህ አካውንት ቪዲዮ ሰርተን እንደማናቅ እና ኦልሬዲ ተመልሰን እየመጣን ነው። በተለያዩ ምክንያቶች ስራ ምናምን ኖሮብን የጠፋ ነው። ስለጠፋን ይቅርታ። እናንተ እንዴት ናችሁ? እኛ በሙሉ ጤና እግዚአብሔር ይመስገን በጣም ደህና ነን። ዛሬ በአዲስ ቪዲዮ ተመልሰንላችኋል። በጠዋት አሁን 1 ሰዓት ነው ቪዲዮ እየቀረስኩ ያለሁት። ዛሬ ቆንጆ ስራ እየሰራን ነው የምንውለው ከጀማው ጋር። አሁን ወጣለሁ፣ ጀማው ምናምን አገኛለሁ። እስቲ አብረን እንዋል፣ ምን እየሰራን እንደምንውል አንድ ላይ እንይ እና ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አውቃለሁ በ5 ቪዲዮ ባልሞላ ቪዲዮ 3000 ልታስገቡኝ ነበር። ያው ቪዲዮ መስራት በማቆሜ ምክንያት ሰብስክራይበሬም 3000 ሳይገባ ቀጥ ብሎ ቆሟል እና አሁን ሰብስክራይብ እያረጋችሁ ለአሁን 3000 አስገቡኝ። ከዛ ደግሞ ያድጋል፣ ግን በዚህ ቪዲዮ 3000 መግባት አለብኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ ደግሞ ስራችንን አይታችሁ እንዴት እንደምንለፋ አይታችሁ ደግሞ ኮሜንት ስጡን፣ አበረታቱን። ወደ ዛሬ ውሏችን እስቲ አንድ ላይ እንዋል። ሰላም በል ሰውዬው ሊያታላት ነው አይደል? የሚፈልገው ሊያታላት ነው። ጠብቁ ዩቲዩብ ላይም ቲክቶክ ላይም ብለሽ ንገራቸው። ጠብቁ ዩቲዩብ ላይም ቲክቶክ ላይም እንግደላት እቺን ይሻ የእውነት የሳህ ልትደበደብ ነው። ተደብድባ የሚሰጣትን አበባ ነው እያሰራን ያለ ነው። ይሄ የፍራታ ልጅ ነው። ወለደች። እነ ተሙ እየመጡ ነው። እንግዲህ እነሱ እስኪመጡ እንጠብቃለን። ወይ ብሬ አንቺ ዙሪ እባክሽ። አግባና ገላግለን አግባ እያለችኝ ነው። እኔ አልፈልግም፣ አላገባም። እሺ ብሎግ እየሰራ ነው። ዩቲዩብ ፋሚሊ ሃይ በላችሁ። ሃይ እንዴት ናችሁ? ደህና ናችሁ ወይ? ሰላም እንዴት ናችሁ? ሁላችሁም እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበል። ሰብስክራይብ አድርጉ። በቃ አሁን በጣም ከባዱ ነገር ሰብስክራይብ ነው እና ሰብስክራይብ አድርጉ። ቁጥሩን ስናይ ደስ ይለናል። በእያንዳንዱ ቪዲዮ የተለያየ ሰው ሰብስክሪፕሽን ስናይ በጣም ነው ደስ የሚለው። እኔ ወንድማችሁ ተመስገን በጣም ነው የምወዳችሁ የማከብራችሁ። ቀጣይም በሌሎች ስለምንገናኝ የሚለቀቀው ቪዲዮ ከእናንተ ባያመልጥ ደስ ይለናል። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። ለእኔ ያላችሁን ፍቅር ደግሞ ስም ብላችሁ ኮመንት ላይ ጻፉ። ፍቅራችሁ ምግቤ ነው። ቁርስ አረጋለሁ ያንዳችሁን ራት አረጋለሁ ያንዳችሁን ለምሳ አረጋለሁ። ወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። አንተ ሁሌ እንደዚህ ብትሆን ቆንጆ ነበር፣ አትሆንም እንጂ አንተ ዩቲዩብ ፋሚሊ ሰላም አለው። እግዚአብሔር ይመስገን። ሰብስክራይብ አድርጉ። መላጧልሽ አለ አንተ አግባ ምንም አገባ ሚስ ከየት ላምጣ? ጀኒ ድራሃለሁ። አንተ ፈቃደኛ ብቻ ነው። እሺ ዩቲዩብ ፋሚሊ እንዴት ናችሁ? የፍራታ ቤተሰቦች ደህና ናችሁ ወይ? ጠፍታለች። ቶሎ ቪዲዮ እንድሰራ ምከሯት። አስቸጋሪ ልጅ ሆናለች። የምሬን ነው የምላችሁ፣ በጣም አስቸጋሪ ሆናለች። እቺ ሰላም ብላችኋለች። ቅድም ሰላም በላባት እና ደግሞ አንድ ሰላም በል አኩርፎኛል። ቻው ቻው ቻው። ባይ ባይ። ዩቲዩብ ብሎግ ሰራለሁ ብዬ ማለት ነው። ስቃዬን እየበላሁ ነው ከመሀል እየረሳሁት። በጣም ደስ ይለኛል። እናት እንኳን ደስ አለሽ። 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 እንኳን አብሮ ደስ አለሽ። እግዚአብሔር ለዚህ ክብር አበቃሽ። አሜን። ደስ ብሎኛል። ያው አንዳንድ ነገር እሺ፣ ያው
እግዚአብሔር ያክብርልን። እግዚአብሔር ያክብርልኝ። እንትን የተቀደደ ፓንት ካልሲ ምናምን ገዝቼልሻለሁ። ደስ ብሎኛል ስላንቺ በእውነት። እንኳን ትዳር እንዴት ነው? እንዴት ይዞኛል? ትዳር እንዴት ነው ያዘሽ? አላማረብኝም ወይ የጠየኳቸው? እንዴት ነው ልጁ ስራው እንዴት ነው? ያው ይሄን የመሰለ ልጅ አፍርቻለሁ። ባይዚ ቀድማ ነው ስለዚህ አሁን የተሙ ጀርባው ብቻ ነው የሚገባው ማለት ነው። ፊቴ ተጎሳቆለ ይመስላል። የጭቅጭቁ ሲን ነው ቅድሚያ መቀረጽ ያለበት። እንደዛ ከሆነ አብሮ መበተኑ ይቅርና የጭቅጭቁን ሲን እንቅረጽ። ስንጨቃጨቅ ምንድነው ጩጬው ቢጃማዬን ከስር እንዲይዝ ነው ሀሳብ። እሱ ልክ ነው። ፊት ስለማይታይ በጣም ተወራጭባት ተወራጭ እንዲለበት ልታነሳባት ትቶ ቢወጣስ ልታነሳባት ብለህ ትተውጣ ብለህ ሂድሽ ላስጀምረው ጀምር ጨረስ ወሬ ቀጥል ክርክሩ ቆንጆ ደግሞ እሱ እንዲያዝን ነገር አባ አልቅስ ያላሳል እግሩ ሰብስቦ እዛው ቢቀመጥ ቆንጆ እንዴ ደብድባት ተብዬ ነውና ገባ ጥፍሯ ገባ እዚህ እና ሲኖን ቆይ ይዩት ከዛ ካሜራማኑ ታየ እዚህ ጋር ወይኔ ጎራ ከስተናሳይ ጎራ ወረስ ግን ጥሩ ነበር ይመስለኛል። እዚህ ጋር ቆንጆ ነበር። አባ አትንካው አስቀምጠው። በዚህ ልክ እየለፋ ያለው ህልማችንን ለመኖር ባይዚህ ማለት ነው። እዚህ ጋር ያላችሁ ሰዎች ስትራግል እያደረጋችሁ ከሆነ እናንተ አቅማችሁን እያወጣችሁ ነው ማለት ነው። በደንብ ጠረቅ እና ሁሌ ይሄ የምትፈልጉት ነገር ጋር ለመድረስ ወይ ለመሆን ዋጋ መክፈል ያስፈልጋል። ይሄ ቪዲዮ 2 ደቂቃ ነው። 2 ደቂቃ ሰው እኛ የተቀጣጠር ነው 5 ሰዓት። እኔ 30 ደቂቃ አርፍጄ መጣሁ። አስቡ አሁን ላይ ስንት ሰዓት ደርሷል? አሁን 7 ከሩ እና ለ2 ደቂቃ ቪዲዮ አሁን እስከ 7 ሰዓት አላለቀም። ገና ከዚህ ወተን ውጪም ቀንጸዋል። እና የምትፈልጉት ቦታ ጋር ለመድረስ ዋጋ መክፈል ያስፈልጋል። ሁለተኛ ደግሞ እኛን ሰው ሲያውቀን እኛ ደግሞ ሰው ላይክ ሲያረግልን ኮሜንት ሲያረግልን ምን ወደው ለምንድነው ታውቃላችሁ? ይችኛዋን ልፋታችን ሰው ተረድቷል ብለን ነው የምናስበው። ለዛ ካያችሁ ላይክ አድርጉልን። በእውነት ላይክ አድርጋችሁ ለምንድነው እንደዚህ አፈር ከድሜ የምትበይ? እኔ ደስታዬ በዚህ ውስጥ ስላለ የመጨረሻው ቦታ ይሄ ነው። የመጨረሻው ቦታ ጋር በጣም ብዙ ይቀረኛል፣ አልደረስኩም። በጣም ሩቅ ነው፣ ግን ደግሞ መንደርደሪያዬ ነው ይሄኛው ለኔ እና ማኮብኮብ ደግሞ ስሜቱ ደስ ይላል። ያለፋል፣ በጣም ያደክማል፣ በጣም አስቀያሚ ነገር ነው፣ ግን ስሜቱ በጣም ደስ ይላል። እና ደግሞ ይሄን ስሜት እናንተም ተጋሩን፣ ላይክ ሰፖርት አድርጉን። ምንም አትከፍሉም፣ ምንም አታጡም፣ ምንም ሉዝ አታረጉም። ማለት እኛ በርቱልን የሀገሬ ልጆች ሚል ኮሜንት ስናይ ምን ያህል እንደምንበረታታና ኢነርጂ እንደሚሆነን ብታውቁ ሁሌም እንደዛ እያላችሁ ኮሜንት ሰጡ ነበር። ብቻ አበረታቱን። እሺ ታሙ ምን እንደሆነ ይነግራ። አንተስ ለምንድን ነው እንደዚህ የምትሰቃየው? ስልክራታና ታሙራችሁ የሚያሰቃዩኝ ፈልጌ አይደለም የምሰቃየው። ሀሳብ ካለሽ የምን ሀሳብ? እኔ ካሜራማን ነኝ አይደል? ያው ምንድነው አንቺ የምታይኝ? ካሜራ ያው ታስጨንቀኝ። አንቺም ነገር እኔ አልደከመኝም። ቆይ ሲደክመኝ ለምንድን ነው የምትሰሪው? ለምን አላማዬ ስለሆነ የመጨረሻው ነው መልሴ የመጨረሻው ነው ወይ አይደለም? ወይ ገና አልተጀመረም።
ቁጭው ለምን መጣ አንተ? ምንድነው? ቺፕስ ስለሚገዛለት ቺፕስ ብሎ ነው እንደምትሰቃዩ። ሜካፕ አርቲስታችን ነው ባይዘው። የግራ ምት ነው የሚሆነው ማለት ነው። ከቦክስ ይጀምር። ምንድነው ተማሪ? ምንድነው? ምንም አትሆንም። ማለት የእውነት ልውደቅ አልጋው ላይ እሺ። እሺ ቀን አትይኝ በላት ምታት ሽንባ ምታ ልምታና ለሳይ እኔ ብቻ አላውቅም ቪዲዮ ዲሶም ተከባዱ ከባድ ለታሙ ተሙ ይሄ እድል ብዙ ሰው እየተመኘ ነው። እኔ በጥፊ መምታቱ ከቦክሱ እሺ ተራዳኩ ለአስብ አርሰናል አሁን የቀጣው ጨዋታ ሊሸነፍ ሊችል ነው። ጫፍኛ ዲሽን እንደ ቆይ 1 2 3 ድገማ አሳስተው አስተው በላ በጥፊ አትሙት እኔ አልወድም እና ለቪዲዮ አስመስዬ ማለት ነው ያስቀየመችኝ ሁሉንም ገባውላት። በቃ ስሜታዊ ሆንኩ ማለት ነው። ዲሊት አጋጥ እጅ ወደ አንበሳ ከዛ እንደዚህ ተቃባ እኔ እንደዚህ ተቀመጥ ጎበዝ እሳት አዎ እኔ እጄኔ እሱ እየገባ ወይ እሺ ማን ለቪዲዮ ልጁን መጣ ነውና አስለቀስ ነው አላለቅስ ብሎ ሲያስቸግር እንዴ ብሎ ነው ማርያም ኮረኮ አንድ ሁለት ሶስት እና ማለት ነው አበባ ልሰጣት ነው። አበባ ሰጠች። ምንም ራሴ ነኝ ገንዘቤን አውጥቼ የገዛሁት። ሁሉም ድራማ ሲሰሩብኝ ነበረ። አበባ እንስጥ እያሉ ማይረባ ነገር ነው የሚሆኑት። ግን እኛ አንድ ቲክቶክ ቪዲዮ ለመስራት ነው ይሄን ሁሉ ልፋት የለፋ ነው እና ሰብስክራይብ አድርጉ ምናምን። አዘይንዶ ዘራይ የኔ ስልክ ስቶሬጅ ቪዲዮ መቅረጽ አቆመ። እያበድኩ ነው እግዚአብሔርን። አሁን በሌላ ስልክ ነው ቪዲዮ እየቀረጽኩ ያለው። ለማኝናት ለምኜ ሰውን ትላላችሁና ስልክ ግዙላት። በቃ ስልክ ግዙ። እሱ ቆንጆ ሀሳብ ነው እግዚአብሔርን። አንቺ ግን በጣም ነው የምወዳችሁ የዩቲዩብ ቤተሰቦቼ። እንዳልኳችሁ ተመልሻለሁ። ሰብስክራይብ አድርጉ። በዚህኛው ቪዲዮ ብቻ 3000 መግባት አለብኝ። 2800 ምናምን ላይ ነው ያቆምኩት። ሰብስክራይብ አድርጉ። ተመልሰናል። ከዚህ በኋላ በጣም በብዙ አዳዲስ ቪዲዮዎች ከጀማው ጋር ጠብቁን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉ። ብቻ እንወዳችኋለን እና ይሄን ቪዲዮ ቲክቶክ ላይም ዩቲዩብ ላይም ጠብቁት።